ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንደተለመደው በሌላ ፕሮግራም ላይ የተገናኘነው ማለት ነው። ዛሬ የምንመለከተው ከ7ኛ ክፍል ወይም ከ8ኛ ክፍል ሂሳብ ትምህርት ላይ የምትመለከቱት ወይም የምታገኙት ርዕሱ how to solving linear inequalities የሚል ሐሳብ ይኖራል ማለት ነው። እንደዚህ ያለ ይዘት ያለው ትምህርት በየትኛውም ቦታ ላይ ሆናችሁ ለምትማሩ ተማሪዎች ልጆቻችሁን ለምታስጠኑ ወላጆች ካላችሁ ማለት ነው እጅግ በጣም ጠቃሚ የሆነ ቪዲዮ ነው። እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቀጥሉ እመክራችኋለሁ። በጣም ቀላል ነገር ነው። የኤ ጥያቄ ይሄኛውን ጥያቄ እኔ እሰራላችኋለሁ። ይሄ ደግሞ እናንተ ናችሁ የምትሰሩት ማለት ነው። እንግዲህ ዋይት ቦርድ ላይ የምትመለከቱትን የሂሳብ ትምህርት ሊኒየር ኢኒኳሊቲ በአማርኛ ደግሞ መስመራዊ ያለ እኩልነት አረፍተ ነገር እንደማለት ነው። ጥያቄያችን መጀመሪያ x over 10 minus 2 over 5 less than or equals to 3 over 5 ይሄ ነው የመጀመሪያ ጥያቄያችን። ከዛ በኋላ ሁለት አይነት ቁጥሮች ነው ወይም ደግሞ ሁለት አይነት አልጀብራይክ ኤክስፕሬሽን የምትመለከቷቸው። እነዚህ እዚች ጋር ያለችውን ይሄኛውን እንዳለ ሆነው እዚህ ጋር ያለውን -2/5 የምንለው ኮንስታንት ነምበር ስለሆነ ምን ማድረግ አለብን? we have to collect like terms ተመሳሳይ የሆኑ ቁሞችን መሰብሰብ። ሌላኛው ዘዴ ደግሞ ትራንስፎርሜሽን ሩል መጠቀም። ትራንስፎርሜሽን ሩል ማለት ምን ማለት ነው የሚለውን ደግሞ ላልንገራችሁ። እዚች ጋር የምንመለከታት ይሄኛውን እዚች ጋር -2/5 የሚለው ኮንስታንት ነምበር የሱ ኦፖዚት በግራ በኩልና በቀኝ በኩል ያሉ በሁለቱም አልጀብራይክ ኤክስፕሬሽኖች መደመር ማለት ነው። መደመር ማለት ምን ማለት ነው የሚለው ላሳያችሁ። ለነዚህ ጋር መታችሁ +2/5 and +2/5 ስለዚህ በቀኝ በኩልም በግራ በኩልም የደመርኳቸው ቁጥሮች እኩል ናቸው ማለት ነው። then -2/5 +2/5 is 0 ምክንያቱም -2 + 2 is equals to 2 - 2 and the answer is 0 ስለዚህ በዚህ ምሳሌ መሰረት ይሄኛውን ፓርት ይሄኛውን እዚህ የምንመለከተው x over 10 less than or equals to እዚህ ጋር ያለው እዚህ ጋር ደግሞ ምን ማድረግ አለባችሁ? እንደምትመለከቷቸው ሁለቱም ክፍልፋዮች እንድትደምሩ ነው የተጠየቃችሁ። በግራ በኩል ማለት በቀኝ በኩል ማለት በዚህ በያንሳል ወይም እኩልናል ከሚለው በስተቀኝ በኩል ያለው አልጀብራይክ ኤክስፕሬሽን ተማሮች እንግዲህ እዚህ ጋር እንደምታዩት 3/5 + 2/5 these two fractions have the same denominator ሁለቱም ክፍልፋዮች ተመሳሳይ ታህት ስላላቸው ከናንተ የሚጠበቀው ነገር ምንድነው? ላዕላቸውን ብቻ ደምራችሁ አስቀምጡ። ስለዚህ ምን ልናደርግ ነው ማለት ነው? 3 + 2/5 ከነዚህ ከሁለቱ አንዱ መውሰድ ማለት ነው። then x over 10 less than or equals to 5/5 this implies that x over 10 less than or equals to 5/5 is 1 ስለዚህ አሁንም ምን አላገኛችሁ ማለት ነው? ትርጉሙ ልንገራችሁ። የዚህኛው ትርጉም አንድ የማይታወቅ ቁጥር በ10 ተካፍሎ የዚህን ድርሻ ከአንድ ጋር ወይ እኩል ነው አሊያም ደግሞ ያንሳል እንደማለት። ስለዚህ ያን ቁጥርን እነዛ ቁጥሮች እነማን ናቸው? ኤክስን ወክለው ሊገቡ የሚችሉ ቁጥሮች እነማን ናቸው? ወይም ደግሞ the solution set of x over 10 less than or equals to 1 እንደዚህን ጠቂ በመታገኙበት ሰዓት እኔ የምመክራችሁ በኑሜሪካል ኮኤፊሺየንቱ ሪሲፕሮካሉን ገልብጣችሁ በቀኝ በኩል ለ10 እናባዛዋለን፣ በግራ በኩልም በ10 ቁጥር ታባዙታላችሁ። ስለዚህ ምን ማለት ነው? ይሄንን 10 times x in the bracket x over 10 less than or equals to 1 times 10 ሲባዛ በ10 ስለዚህ አሁን ያደረኩት ነገር ምንድነው? በቀኝ በኩልና በግራ በኩል
እዚህ ጋር በምትመለከቷትን 10 ቁጥር እናባዘዋለን በቀኝም በግራም በኩል። ይሄኛውን ዘዴ በተጠቀሙ በጣም እጅግ አዋጪ ነው ማለት ነው፣ or ይመቻል። then our result 10 is cancelled by 10 by law of cancellation ወይም በማጣፋት ህግ መሰረት ማለት ነው። then we have here x is less than equals to 10 ማለት። ስለዚህ በኤክስ ቦታ ወይም በቫሪያብል ቦታ ተሰይመው ሊገቡ የሚችሉ ቁጥሮች 10 ቁጥርና ከ10 ቁጥር በታች የሆኑትን እንደ መፍትሄ ስብስብ ወይም ደግሞ ላይክ ሶሉሽን ሴት መሆን ይችላሉ ማለት ነው። ልጆች በዚህ መልክ እናንተም ይህን ቪዲዮ እያያችሁ እስከ መጨረሻው ድረስ እንደዚህ ከሰራችሁ እጅግ በጣም ቀላል ነገር ነው። ምናልባት ሊያስቸግራችሁ ይችላል። ስለዚህ በትዕግስት ሆናችሁ እናንተም በዚህ ልክ መስራት ትችላላችሁ። ቅድም እንደነገርኳችሁ ይሄኛውን ቪዲዮ መጨረሻ ላይ ይሄኛውን ጥያቄ ማለት ነው መጨረሻ ላይ ሰርታችሁ ኮሜንት አሳውቁኝ። በቀጣይ ሌላ ቪዲዮ እንገናኛለን ማለት ነው። በቀጣይ ቪዲዮ እንገናኝ። ይመቻችሁ።